ሰላም ሰላም የአርኤክስ ቲዩብ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ለእናንተ ይጠቅማል ያልኩትን በጣም አንድ ወሳኝ ቪዲዮ ይዤ መጥቻለሁኝ። ብዙዎች በኢንቦክስ እየገባችሁ እያናገራችሁኝ ነበረ። ውፍረት ለመቀነስ ምን ማድረግ አለብን፣ ቢያንስ ምክራዊ ሀሳብን ብታጋራን የሚል ነገሮችን ስትጽፉልኝ ነበረ በብዛት። እኔም ለእናንተ እንግዲህ ጥያቄያችሁን ምክንያት በማድረግ የሚጠቅማችሁን 7 ነጥብ ይዤ መጥቻለሁኝ። ስለዚህ በእነዚህ 7 ነጥቦች ውስጥ ተግባራዊ የምታደርጉ ከሆነ በትክክል ውፍረት መቀነስ ትችላላችሁ ማለት ነው። ስለዚህ ውፍረት ወይንም ክብደትን ለመቀነስ ዋናው ነገር ምንድነው? እነዚህን መሪዎች መከተል ያስፈልጋል ማለት ነው። ስለዚህ አንድ ሰው የራሱን አክሽን ፕላን ወይንም እቅድ ካላወጣ እንግዲህ ኪሎአችንን መቀነስም አንችልም፣ ውፍረት መቀነስም አንችልም ማለት ነው። ስለዚህ ይህን ውፍረት ለመቀነስ ምን ማድረግ አለብኝ የሚለውን መሪዎች መከተል በጣም አስፈላጊ ናቸው ማለት ነው። ስለዚህ እነዚህን 7 ነጥቦች በዋናነት ምን ማድረግ አለብን የሚለውን እንመለከታለን ማለት ነው። ስለዚህ ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰብ ሁኑ። ቀጣይ የምንሰራቸው ቪዲዮዎች እንግዲህ ስንፖስት ኖቲፊኬሽን እናንተ ጋር ቀድሞ እንዲገባ ይረዳችኋል ማለት ነው። ስለዚህ ወደ ፖይንታችን እንመለስ። የመጀመሪያው ፖይንት ምንድነው? ስኳር ያላቸው ምግቦችን ወይንም የስኳር መጠን ያላቸውን መጠጦችን መቀነስ በጣም ተገቢ ነው ማለት ነው። አብዛኛውን እንግዲህ አሁን ካለንበት ሁኔታ አንፃርም ስናይ ብዙ ጊዜ ከአመጋገባችን ጋር ተከትሎ የሚመጡት የስኳር መጠን ነው። ለምሳሌ ቡና የምንጠጣው በስኳር ነው። እንግዲህ መዝናኛ ቦታ ላይ የምንጠጣቸው ጁሶች በጣም ጣፋጮች ናቸው። ስለዚህ እነዚህ ደግሞ በጣም ለውፍረት ጥሩ አይደሉም። እንግዲህ ምን ማድረግ አለብን ማለት ነው? በተቻለ መጠን እነዚህን ጣፋጭ ምግቦችን መቀነስ አለብን ማለት ነው። ስለዚህ የስኳር ይዘት ያላቸውን ምግቦችን መቀነስ አስፈላጊ ነው ማለት ነው። በሁለተኛ ደረጃ ላይ ደግሞ የምንከተለው መርህ ምንድነው? ፍራፍሬዎችን መመገብ ነው። ፕላስ ደግሞ የፕሮቲን ይዘት ያላቸው ምግቦች፣ የእህል ምግቦችን ምናምን መመገብ በጣም ወሳኝ ነው ማለት ነው። ፕሮቲን እንግዲህ ሰውነታችን አብዛኛውን ጊዜ ፕሮቲን ይፈልጋል። በፕሮቲን የበለጸጉ ምግቦች፣ እንቁላል፣ ስጋ ነኮች አሪፍ ነው ተብሎ እንግዲህ ይገመታል ማለት ነው። ምክንያቱም ፕሮቲን ወሳኝ ነገር ነው። ፍራፍሬን መመገብ ለጤናችን በጣም አስፈላጊ ነገር ነው። እንደዛ ሁለተኛውን መርህ መከተል ያስፈልጋል ማለት ነው። ስለዚህ ሶስተኛው ደግሞ ምንድነው? የምግብ ስርዓትን መከተል። ለምሳሌ ከመጠን በላይ መመገብ ጥሩ አይደለም ማለት ነው። እንደውም ማለት ነው ውፍረት ለመቀነስ ከመጠን በላይ ኪሎአችንን ለመቀነስ ማድረግ ያለብን ነገር ምንድነው? ከምናቃጥለው ካሎሪ በታች መጠነኛ የሆኑ ካሎሪዎችን መመገብ ያስፈልጋል ማለት ነው። ስለዚህ ብዙ መመገብ የለብንም ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ ብዙ ካሎሪ ማቃጠል እያስፈለገ የዛም ካሎሪ ተቃራኒ መመገብ የለብንም ማለት ነው። ስለዚህ በምናቃጥለው ካሎሪ መጠን ደግሞ አነስተኛ ምግቦችን መመገብ ያስፈልጋል ማለት ነው። ስለዚህ ዓላማው መረሳት የለበትም። ውፍረት፣ ክብደት መቀነስ ያስፈልጋል። ፕላስ ደግሞ የተስተካከለ ቅርጽ እንዲኖር ይረዳል ማለት ነው። ስለዚህ ሶስተኛውን መርህ በትክክል መከተል ያስፈልጋል ማለት ነው። በአራተኛ ደረጃ ደግሞ የምናየው ምንድነው? የአካል ብቃት እንቅስቃሴ። በጣም የአካል ብቃት እንቅስቃሴ ወሳኝ ነው ማለት ነው። ስለዚህ የተስተካከለ ቅርጽ እንዲኖረን ላይክ ሞዴሊስት ስታይል፣ ሞዴል አይነት አቋም ያለን ሁኔታዎችን እንዲወስኑ የሚያደርጉት ምንድነው? ቢያንስ በሳምንት 3 ጊዜ የአካል ብቃት እንቅስቃሴ ማድረግ አለብን ማለት ነው። ጠዋት ለምሳሌ የ45 ደቂቃ ብቻል 1 ሰዓት በዛ ቢባል የአካል ብቃት እንቅስቃሴ ምርጥ አድርገን ብንሰራ ምን ይመጣል? ላብ ይመጣል ማለት ነው። በዛው ልክ ደግሞ ኪሎአችን እየቀነሰ ይመጣል። የአካል ብቃት እንቅስቃሴ ወሳኝ ነው። እስኪ ይሄኛውን ቪዲዮ እንመልከት። ብዙዎች እንግዲህ በጂም ቤት የሚሰሩት እንቅስቃሴዎች ናቸውና ይሄን ቪዲዮ አይተን እንመለስ። ከምዕራብ ከምስራቅ ስታለ ጎበዝ ከራባያል ከሰሜን ደቡብ ከምዕራብ ከምስራቅ ስታለ ጎበዝ ከራማያል አገር ረናት አገሬ አገር ረ ኢትዮጵያ አገር ረማማ አገሬ አገር ረናት አገሬ የጀግና ልጅ የዛኩሩ አይን አለ ወይ ምንሽሩ እንደ ፀሐይ በቀትር በኩል የሚመተር ለወደደው ከመደቡ
ቪዲዮን እንዴት አያችሁት? እንግዲህ በጣም ደስ የሚል ቪዲዮ ነው። እንግዲህ ብዙዎች ከጊዜው ጋር ዘምነዋል። እናንተም በዛው ልክ ደግሞ ኪሎአችሁን ለመቀነስ ውፍረታችሁን ለመቀነስ እና የተስተካከለ ቅርጽ እንዲኖራችሁ ማድረግ ያለባችሁ ነገር ምንድነው? ልክ እንደዛኛው ኤክሰርሳይዝ ማድረግ ያስፈልጋል ማለት ነው። በአምስተኛ ደረጃ ደግሞ ምንድነው? ጡንቻ ማሳደጊያ ወይንም ጡንቻ ማጠናከሪያ ልምምዶችን ማድረግ ማለት ነው። ለምሳሌ ወንዶች በጣም ቦዲ ቢልዲንግ ስታይል የሚነሱ ከሆነ ጡንቻቸው ቅርጽ መያዝ አለበት። ብቻ ሴቶችን በዛው ልክ ለምሳሌ ሼፕ ምናምን የሚፈልጉ ሴቶች እንዳሉ ሁሉ አቋም በቃ አሪፍ ቅርጽ እንዳላት ሴት ሁላ ደህና ቅርጽ እንዲኖረን በዛው ልክ የጡንቻ ማጠናከሪያ ልምምድ ማድረግ ያስፈልጋል ማለት ነው። የተስተካከለ ቅርጽ እንዲኖረን ይረዳል ማለት ነው። ስለዚህ በአምስተኛ ደረጃ የምናየው ምንድነው? ይሄንን ነው ማለት ነው። በስድስተኛ ደረጃ ምንድነው? በቂ እንቅልፍ መተኛት። ስለዚህ በቂ እንቅልፍ በጣም ወሳኝ ነገር ነው ማለት ነው። ምክንያቱም አይምሯችን በትክክል እንዲያስብ በቂ እንቅልፍ መተኛት አለብን ማለት ነው። በዛው በተቃራኒ ደግሞ እንቅልፍ ማዘውተር ያሰንፋል። ገብቷችኋል? ስለዚህ እንቅልፍ አታብዙ፣ ግን በቂ እንቅልፍ ከስራችን ጋር ነው። በጣም ደክመን የዋልን ከሆነ በጣም ተረጋግተን ምርጥ እንቅልፍ መተኛት ያስፈልጋል ማለት ነው። ግን በጣም ችልተኛ ሰዎች ከሆነ ደግሞ በዛው ልክ እንቅልፍ ምን ያደርጋል? ያሰንፋል። ስለዚህ ሰነፍ አትሁኑ፣ ግን ከጤናው ጋር የሚሆነው በቂ ረፍት ማድረግ በጣም አይምሯችንን ያረጋጋል ማለት ነው። ምክንያቱም ብዙውን አክቲቪቲ የሚያከናውነው አይምሯችን ስለሆነ ማለት ነው። በመጨረሻ የምናየው ደግሞ በሰባተኛ ደረጃ ላይ ያስቀመጥኩላችሁ ምንድነው? ውሃ። በቂ ውሃ መጠጣት። ሰውነታችን አብዛኛውን ፐርሰንት ውሃ ይፈልጋል ማለት ነው። ስለዚህ ብዙ ጊዜ ከስፖርት መልስ እንግዲህ ምን ያህል ሊትር ውሃ እንደምትጠጡ ይሄ ለራሳችሁ ኮሜንት ይሁን። ግን በቂ ውሃ መጠጣት በጣም የአካል ብቃት እንቅስቃሴ ስናደርግ ውሃ ወሳኝ ነገር ነው ማለት ነው። ምክንያቱም የምናወጣቸውን ኤነርጂዎች በውሃ ስናካክስ ሰውነታችን በጣም ይገነባል ማለት ነው። እና በቂ ውሃ መጠጣት ወሳኝ ነገር ነው ማለት ነው። ስለዚህ ከመጠን በላይ ውፍረት ለመቀነስ እና ክብደታችንን ለመቀነስ ማድረግ ያለብን እነዚህን 7 መሪዎችን መከተል ያስፈልጋል። ስለዚህ ቪዲዮ ከተመቻችሁም ለወዳጃችሁ ሼር እያደረጋችሁ እንግዲህ ይህን ቻናል እስክናሳደገው ጋይስ 300 ደርሻለሁ። እንግዲህ ከእናንተ ጋር ይቀጥላለሁ። ይመቻችሁ።